ሰላም ሰላም እንዴት ናችሁ ውዶቻችሁ? እንኳን አደረሳችሁ ለፋሲካ። ይኸው እንግዲህ እንደምታየው ጎረቤት ሄደን ነው እንደዚህ ተቀርቧል። እግዚአብሔር ይስጣችሁ ጠርቶን ነው እነሱ ጋር ነው። እና እናንተም እንዴት ናችሁ? እንዴት ያሳለፋችሁ ነው? ከዛ በላይ ደግሞ ምስቲ እስኪ ፍቅር ሰላም ባያችሁ። ሰላም ሰላም ውዴቱ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ጋር ሁሉ ሰላም ሁሉ አሸይና ነው፣ እግዚአብሔር ይመስገን። እንግዲህ በስደት ያላችሁ እንደዚህ መጣችሁ ከዘመድ ከወዳጅ ከጎረቤት የምታሳልፉ ያድርጋችሁ። እድሜ ጤና ይስጣችሁ። ስደትን የሚያውቅ ያውቀዋልና አመት በዓል ጊዜ ሲሆን በተለይ ደግሞ በአረቡ ምድር ያለ ነው በጣም ይከፋናል። ምክንያቱም ሁሉም ሰው አይደለም ለመናገር እንትን ስንል ሁሉም ማዳም ቤት አመት በዓል እንድናከብር ረጅም ሰዓት እንኳን እንድናወራ የማይፈቅዱልን ማዳሞች አሉ ማለት ነው። እንደዚህ ሲሆንና ወዶቼ እንግዲህ ከስንት ጊዜ በኋላ እኔ በርግጥ ወደ ኢትዮጵያ ከገባሁ አሁን 2 አመት ሆኖኛል። እግዚአብሔር ይመስገን። እቺን 2 አመት እንግዲህ አመት በዓል መጣ ከቤተሰቦቼ ጋር ነኝ። አልፎም እንግዲህ ተመስገን ነው። ብቻ ለዚህ ያብቃችሁ ነው የምላችሁ። በጣም ደስ ይላል። ራስን ብቻ መብላት ራስን ብቻ መውደድ ሳይሆን ደግሞ ኖሮን ነዳን እንድናበላ ለሌለው ሰው አመት በዓል ቀን ይሄንን ሰርቶ መብራት ላልቻለ ሰው እንድናበላ እግዚአብሔር ልቦና ይስጠን ነው የምላችሁ ወዶቼ። አሜን። እውነት ምንም ምክንያቱም አንዱ ጠግቦ አንዱ ተርቦ ማሳለፍ ደስ አይልምና እንግዲህ እግዚአብሔር እና ኖሮን ለሰዎች የምናካፍል ያድርገን ውዶቼ። እንወዳቸዋለን። በማዘንና በመተባበር ሰብስክራይብ፣ ሼር፣ ላይክ እንድታደርጉልኝ በእግዚአብሔር ስም እጠይቃለሁ። ምክንያቱም ያው ኢትዮጵያ ብዙ ጊዜ ትንሽ ኔትወርክ አስቸጋሪ ነው ውዶቼ እና ፕሊዝ ሰወዳችሁ። ጉንፋን ራሱ አስቸጋሪ ነው። የአዲስ አበባ ጉንፋን እና የገጠሩ ጉንፋን ይለያል። እውነት የገጠሩ ምን ሆነ? የገጠሩ ይከብዳል። ረስማ